ውድ ተመልካቾች ሌላው ልንመለከተው የምንችለው የተወካይ ግዴታዎችን በተመለከተ የወካይ ተወካይ ግዴታዎችን በተመለከተ እንመለከታለን ማለት ነው። በመጀመሪያ የተወካይ ግዴታዎች ምንድናቸው የሚሉትን እንመልከት። ተወካይ ጥብቅ የሆነ ቅልቦና ሊኖረው ይገባል። ይህ ጉዳይ የኔ ቢሆን እንዴት ነበር የምሰራው ብሎ በማሰብ መስራት ይኖርበታል። ተወካይ ለወካዩ ለሚያደርጋቸው ተግባራት ታማኝ የመሆን ግዴታ፣ ሚስጥር የመጠበቅ ግዴታ፣ የሂሳብ አያያዝና ሂሳብ የማቅረብ ግዴታ፣ ትጉህ የመሆን ግዴታ እንዲሁም የተወከለበት ጉዳይ ሙያዊ ክህሎትን የሚጠይቅ ከሆነ ጉዳዩን በራሱ የመፈጸም ግዴታ እንዳለበት ከፍትሐ ብሔር ሕጉ ከ2208 እስከ 2218 ካሉት አንቀጾች ይዘት ለመረዳት ያስችላል። የወካይ ግዴታዎችን በተመለከተ ደግሞ በግልጽ በውክልና ውሉ ተገልጾ ከሆነ ወይም በልማድ እየተሰራበት ያለ ከሆነ ወካይ ለተወካዩ የድካም ዋጋ የመክፈል ግዴታ በልዩ ሁኔታ ይኖርበታል። ይህ ማለት በመርህ ደረጃ ወካይ ለተወካይ የድካም ዋጋ እንዲከፍል ሕግ አያስገድደውም። ነገር ግን ተዋዋይ ወገኖች በውላቸው በግልጽ ተስማምተውበት አልፎ ከሆነ ወይም ለጉዳዩ የድካም ዋጋ መከፈሉ በማህበረሰቡ ዘንድ በልማድ ተለምዶ ከሆነ ወካይ ለተወካይ የድካም ዋጋ የመክፈል ግዴታ በልዩ ሁኔታ ይኖርበታል በማለት በፍትሐ ብሔር ሕግ አንቀጽ 2219 ላይ ተደንግጓል። ሌላው ወካይ ለተወካይ ለሚሰራቸው ተግባራት የሚያስፈልጉ ወጪዎችን የመስጠትና የማወራረድ ግዴታ፣ ተወካይን ከኃላፊነት ነፃ የማውጣት ግዴታ፣ ተወካይ የወካዩን ተግባራት ሲተገብር ኪሳራ ገጥሞት ከሆነ ወይም ከነበረ እሱን የመክፈል የመሸፈን ግዴታ እንዲሁም ተወካይ ጉዳት ደርሶበት ከሆነም አግባብነት ባለው ሕግ መሰረት ተገቢውን ካሳ የመክፈል ግዴታ እንዳለበት ከፍትሐ ብሔር ሕጉ ከ2219 እስከ 2225 ካሉት አንቀጾች ይዘት ለመረዳት ያስችላል።